السلام عليكم ورحمة الله وبركاته. الحمد لله رب العالمين، حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد، ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋን ዛሬ ከምናያቸው ጥያቄዎች የመጀመሪያው ትርፍ የጋራ ብሎ መስራት ይቻላል ወይስ አይቻልም? መስፈርቱ ከተሟላ ትርፍ ለጋራ ብሎ መስራት ይቻላል። ሁለቱም ታማኞች መሆን አለባቸው። ሁለቱም ድርሻቸው ምን እንደሆነ አስቀድሞ ማወቅ አለባቸው። ትርፍ የጋራ ሲባል ትርፉ ግማሽ ነው፣ ትርፉ 1/3 ነው። ኢላ ገይሪ ዛሊክ አስቀድመው ስራው እስከ መግባታቸው በፊት መዋዋል አለባቸው። ሰው ማስመስከር መቻል አለባቸው። ትርፍ ለጋራ ብለው የሚሰሩ ሰዎች ብዙ ጊዜ ይጣላሉ፣ መጨረሻቸው ይበላሻል። በዚህ የመጣ ዝምድና ይቆረጣል፣ ቤተሰብ እርስ በርሱ ይጋጫል። ይህ እንዳይመጣ አስቀድሞ ሰው ባለበት ምስክር ባለበት በዚህ አክል መንቀሳቀሻ ስራ ጀምረናል። ትርፍ የጋራችን ነው፣ ትርፉ ደግሞ የጋራችን የሚሆነው በዚህ ፐርሰንት ነው መባል አለበት። ሰርቶ ካላተረፈ አምጣ ተብሎ ሰራተኛውን ማስገደድ አይቻልም። እንደዚሁ ደግሞ ሰራተኛው ትርፍ ለጋራ ነው የተባለው፣ ዋና ለጋራ አልተባለም። መንቀሳቀሻቸው መነሻቸው 100,000 ከሆነ በ100,000 ተሰርቶ ከሚገኘው ትርፍ ነው ባለቤቱ የሚጋራው። ወከዛልክ ይሄን የሚመለከቱ በርካታ ህጋቶች አሉ። ማንኛውም ነገር ስናደርግ ስሟን ብቻ የሥራ አይነቱን ስም ብቻ ይዘን ይቻላል ተብሏል ብለን እንሄድ አይገባም። ሁለቱም ሊያሟላቸው ሊጠብቋቸው የሚገቡ አደቦች፣ ስነ ስርዓቶች አሉ። እነዚህ ማወቅና በሸሪዓው መሰረት መጓዝ ያስፈልጋል። ጎረቤት ካፍር ከሆነ ሐቅ አለው፣ ሙብተዲዕ ከሆነስ ከሱና የወጣ ከሆነስ ማንኛውም የሰው ልጅ በጉርብትና ከኛ ጋር ከተገናኘ ሐቅ አለ። ማንኛውም የሰው ልጅ ከኛ ጋር በጉርብትና ከተገናኘ ሐቅ አለ። ሙሐሪብ ሆኖ እስላም ሙስሊሞች ላይ በየትኛውም ሰዓት ላይ ጥቃት ሊያደርስ ይችላል የሚባል ወይም ጦርነት ያወጀ የሚባል ካልሆነ በስተቀር ሐቅ አለው። ሐቁን ልንጠብቅለት ይገባል። በሌላ ነገር ሐቁን ባንጠብቅለት እሱን አዛ ከማድረግ የእስላም ክብር እንዲነካ የሚያደርግ ነገር እሱ ላይ ከማድረስ መጠንቀቅ ያስፈልጋል። ወለድ ያለበት ባንክ ስጦታ መቀበል እንዴት ይታያል? ለምሳሌ ደብተር አያስፈልግም፣ ተገቢ አይደል። እነሱን ማበረታታት ነው የሚሆን። ከወለድ ጋር ግንኙነት ካለው ነገር ሁሉ መራቅ መጠንቀቅ ያስፈልጋል። ምንም እንኳ ስራው ሪባ አለበት ሐራም አለበት የሚባል ሰው በሰራው ነገር ራሱ ነው የሚጠየቀው። እሱ ስጦታ ቢሰጠን ገንዘብ ቢሰጠን መቀበል ይቻላል። ቢሆንም ትክክለኛው የፊቅህ አቋም ሪባ ሲሆን እንደዚህ የተደራጀ የተቀናጀ አይነት ነገር ሲሆን ለነሱ ማስታወቂያ መስራት ነው የሚሆን። ከነሱ ደፍተር ተቀብሎ በዛ ደፍተር ላይ መጠቀም ለነሱ ማስታወቂያ ማዳረስ ማስተጋባት ነው የሚሆነው። የስጦታው አይነት ይወስነዋል። ስለዚህ ከዚህ መጠንቀቅ ያስፈልጋል። አረብ ወር በገባ የሚጾመው ጾም 3 ቀናት ከስንት እስከ ስንት ባሉት ቀናት ነው የሚል ጥያቄ ነው። የአረብኛ ወር በገባ ቁጥር 3 ቀን መጾም አልአያመል ቢድን መጾም ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም በእነዚህ ቀኖች የሚገኘውን አጅር ተናግረዋል። ከእያንዳንዱ ወር 3 ቀን የጾመ ዓመት ሙሉ እንደጾመ ይቆጠርለታል ብለዋል። አንዱ ቀን በ10 ነው የሚባዛው። 3 ቀን የጾመ 30 ቀን ጾመዋል ማለት ነው። በየወሩ 30 ቀን የጾመ ዓመቱን ሙሉ እንደጾመ ይቆጠርለታል። ይሄ የአላህ ፈድል ነው። በየወሩ 3 ቀን መጾም ዓመት ሙሉ እንደጾመ ይቆጠራል። መቼ ነው የሚጾመው? አያመል ቢድ ማለት ጨረቃ ሙሉ ሆኖ የሚታይባቸው 2-3 ቀኖች ማለት ነው። 14 15 16 17 እነዚህ ቀናቶች ላይ መጾም። ይህን የሚያሳዩ ሐዲሶች ضعيف ናቸው ያሉ ዑለሞች በቀን መገደቡ 10ኛው 14ኛው 15ኛው ቀን ብለው መገደቡን የሚያመላክቱ ሐዲሶች ضعيف ናቸው። አዲስ ወር ከገባበት ጊዜ ጀምሮ ወሩ እስኪጠናቀቅ ባሉ ቀናቶች ቤተኛውን ቢጾም ችግር የለውም ተብሏል። ትክክለኛውም ይሄ ነው። ሰኞ ሐሙስ ያረጉ ቢጾሙ ይቻላል። አንዳንድ ዘገባዎች ላይ ነብይ በዚህ መልኩ ይጾሟቸው እንደነበረም ተነግሯል። አንደኛው ሳምንት ላይ ሐሙስ፣
ሌላኛው ሳምንት ላይ ሰኞ ያረጉ ነይቶ መጾም ይቻላል። ዋናው መጾሙ ነው። ተሸሁድን ከጨረሰን በኋላ ከማሰላመታችን በፊት ለተሸሁድ የተዘረጋው ጣት ሁኔታው እንዴት መሆን አለበት የሚል ነው። ተሸሁዱ እስኪያልቅ ድረስ ተሸሁድ ስንጀምር ባደረግነው መልኩ ባደረግነው ሁኔታ ላይ መቀጠል አለበት። ሁኔታው የሚቀየረው ለተሸሁድ መቀመጣችንን ተሸሁድ ማለታችንን ስናጠናቀቅ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ስንል ጣታችን ከነበረበት ሐል ላይ መቀየር እንችላለን። በተረፈ ሲያሰላምቱ ጣቶቻቸውን ወይም መዳፋቸውን ከጉልበታቸው ላይ በደግ ያረጉ የሚመልሱ ሰዎች አሉ። ወደ ቀኝ አሰላሙ አለይኩም ሲሉ ጉልበታቸው ጫፍ ላይ ያረፈውን እጃቸውንም ወደ ላይ ያነሱ አሰላሙ አለይኩም ይላሉ። ይሄን የሚከለክል ሐዲስ ተገኝቷል። እዛው ባለበት ነው አሰላሙ አለይኩም የምንለው። አሰላሙ አለይኩም ብለን ስንጨርስ ጣታችን እንለቀዋለን። ሴቶች በጀማዓ ሲሰግዱ የኢማሟ መስፈርት ምንድነው? ልክ የወንድ ኢማም ሲያሰግድ ማሟላት ያለበትን መስፈርት ሴት ልጅ ማሟላት አለባት። ፋቲሃ ቁርአን አስተካክላ የምትቀራ መሆን አለባት። የሶላት የኢማምነት ህግጋትን የምታውቅ መሆን አለበት። የምትለየው በሁለት ነገር ነው። አንደኛ ድምጿን ጮክ አድርጋ አትቀራም። ቦታው ላይ አጅነቢ ከሌለ ለሌሎች በሚሰማ መልኩ ብትቀራ ችግር የለም። ዋናው ትልቁ መለያዋ እንደ ወንዶች ከፊት ወጣ ብላ አትቆም። መሃል ላይ ሆና በዛው ሰፍ ነው የምትቆመው። ይሄ ከረሱሉ አለይሂ ሰላቱ ወሰላም ባለቤቶች ከአይሻ ከኡሙ ሰለማ ተገኝቷል። እዛው ባሉበት ሆነው መሃል ላይ ሆነው ነው የሚያሰግዱት። ተረፈ ለራሷ የምትሰግደውን አይነት አሰጋገድ ያሰጋገድን ስነ ስርዓት ጠንቅቃ ካወቀች ይዛ በዛ መሰረት ሰዎችን ማሰገድ ትችላለች። ዋናው ነገር ሶላት የሚያበላሹ ነገሮችን ለሶላት መሰረቶችን ማወቅ አለባት። ፋቲሃን አስተካክላ መቅራት የምትችል መሆን አለባት። ወላጆች በሞት የተለዩት ሰው ሐቃቸውን እንዴት ነው የሚያደርሰው? ለነሱ ዱዓ በማድረግ እዳ ካለባቸው እዳቸውን በመክፈል የነሱን ጓደኞች በማስደሰት በእነሱ በኩል ያለን ዝምድና በመቀጠል በዚህ መልኩ ሐቃቸውን ማድረስ ይቻላል። በህይወት ያሉ ካላቸው ሐቅ የበለጠ ከሞቱ በኋላ ሐቃቸውን መጠበቅ ያስፈልጋል። ዱንያ ላይ ያሉ ብዙ ጊዜ የሚያስፈልጋቸው ቁሳዊ ነገር ነው፣ የሞራል ድጋፍ ነው። ከሞቱ በኋላ ግን ዱዓ፣ ሐሰናት፣ ኢስቲግፋር ያስፈልጋቸዋል። ስራ ተቋርጦባቸዋልና ተዘውትሮ ረቢ ረሐምሁማ ከማ ረበያኒ ሰጊራ ሕፃን ያለው ለእኔ ማዘን በሚያስፈልግበት ወቅት እንዳዘኑልኝ አንተ ሆነ ዘንላቸው ረሕመት አድርግላቸው ብሎ ዱዓ ማብዛትን። የባለቤቴን እህቶች ማየት እችላለሁ ወይ? እነሱን ማግባት ስለማይቻል እንደ እህቶቼ አይሆኑም ወይ የሚል ነዓም አይሆን። የተሳሳተ ግንዛቤ ነው። ወአን ተጅመዑ በይነል ኡኽተይኒ የሚል የቁርአን አንቀጽ አለ። ማግባት ማይፈቅድ የሆኑ ሴቶችን ቢዘረዝረው አንቀጽ ውስጥ ሁለት እህቶችን መሰብሰብን አላህ ከልክሏቸዋል ይላል። በአንድ ጊዜ ሁለት እህቶችን ማግባት አትችልም ማለት እንጂ እህቷን በሞት ብትለያት አልያ ደግሞ ሳትግባቡ ቀርታችሁ ብትፈታት እህቷን ማግባት ትችላል። እሷን ማግባት አልችልምና እንደ እህቴ ናት፣ ሁሌ ከእሷ ጋር አብሬ ብቀመጥ ባያት ብታየኝ በነካት በተነካኝ ችግር የለውም የሚባለው ለዘላለም ማግባት ማይቻል ሲሆን በጊዜያዊነት ሳይሆን ማግባት የሚከለከለው በሁለት መልኩ ነው። አንደኛው አበዲ ይባላል፣ ሌላኛው አመዲ ይባላል። አመዲ ማለት ጊዜያዊ የተከለከለ ማለት፣ አበዲ ማለት ለዘላለም የተከለከለ ማለት። እህትን የገዛ እህትን ለዘላለም ማግባት አይቻል። አክስትን ለዘላለም ማግባት አይቻል። የወንድምህን ልጅ የእህትህን ልጅ ለዘላለም ማግባት አይቻል። የአባትህን ሚስት ለዘላለም ማግባት አይቻል። አብረውም ቢኖሩም ቢፈታት እንዲህ አይነቶችን ቢተኛውም ጊዜ ማግባት ስለማይቻል በምንም መልኩ ማግባት ስለማይቻል ከነሱ ጋር ቢቀመጡ ቢነካኩ ችግር የለው ልብ ንጹህ እስከሆነ ለቆሻሻ ዓላማ እስካልሆነ ድረስ። አማ በግዛዊነት የተከለከሉትን እስካላገቧቸው ድረስ መንካት ከነሱ ጋር መቀመጥ አይቻልም። ስለዚህ የባለቤት እህቶች በግዛዊነት ስለሆነ እነሱ ማግባት የተከለከለው አጅነቢ ናቸው። እህታቸው ከአንተ ጋር ብትኖርም ባትኖርም እህቷ ከእህታቸው ጋር ተለይተ ንካስ ካልታሰረ ድረስ አጅነቢ ነው የሚባሉት። ልጆች ከመግሪብ በኋላ ወደ ውጭ አይውጡ፣ ሰብስቧቸው ጂኖች ይበተናሉ የሚባለው ሐዲስ ወይም የሚለው ሐዲስ ሶሒህ ነው ከሆነስ እድሜያቸው እስከ ስንት ዓመት ያሉትን ነው
ሶሒህ ከሆነ ብዙ ሰዎች እንዲሁም ዱዓቶችም ጭምር ሲተገብሩት አይታይም። ሐዲሱ ሶሒህ ነው ወይ? አው ሶሒህ ነው። ወፊ ሶሒህ በል ፊ ሶሒሐይን ቡኻሪና ሙስሊም ውስጥ ያለ ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም عند الغروب ፀሐይ ስትጠልቅ ጊዜ በሮችን ዝጉ፣ ቢስሚላህ በሉ፣ እቃዎችን ክደኑ፣ ቢስሚላህ በሉ፣ ህፃናትን ሰብስቡ፣ ያዙ። የሌሊቱ የተወሰነ ክፍሉ ሲያልፍ በደንብ ሲመሽ ልቀቋቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሐዲሱ አው ሶሒህ። አንዳንድ ሰዎች ይሄን አለማድረጋቸው ከሐዲሱ ጋር የሚያገናኘው ነገር የለም። ብዙዎቻችን ብዙ ነገር እናውቃለን፣ የምንሰራው ጥቂቱን። ሰለላሁ ዐለይሂ እድሜያቸው እስከ ስንት ያለው ነው የሚለውን በተመለከተ አስቢያን ነው የሚል የሐዲሱ ቃል። ሱቢያኖችን ሰብስቧቸው ያዟቸው ነው የሚል። ሱቢያን ማለት ህፃን ልጅ ከተወለደበት ጊዜ ጀምሮ እስኪጎረምስ ለአካለ መጠን ለመድረስ እስኪቃረብ ድረስ ያለው ጊዜ ሱቢይ ይባላል። አንዳንዴ እዛ አካባቢ ሲቀርብ ጉላም ነው ሊባል የሚችል። ዑሙመን ቃሎች ይተካካሉ። ይበልጥ ግን ሱቢይ የሚባለው ንጽህናቸውን በራሳቸው መጠበቅ የማይችሉትን ከ7 ዓመት ከ6 ዓመት በታች የሆኑት ማለት። ለምንድን ነው ህፃናትን በዛ ሰብስቧቸው የተባለው? ኢብኑል ጀውዚ ረሕመቱላህ ዐለይህ በዛ ወቅት በብዛት ሸይጣኖች ይስፋፋሉ፣ ይንቀሳቀሳሉ። ከብዛታቸው አንጻር የመጠቃት እድላቸው ሰፊ ይሆናል። ይበልጥ ደግሞ ህፃናትን ሊያጠቁ የሚችሉበት 2 ምክንያት አለ። አንደኛው ሸይጣኖች ብዙ ጊዜ የሚፈልጉት ነጃሳና ቆሻሻ። ሶቢይ የሚባለው እድሜ ላይ ያሉ ህፃናት ደግሞ ቆሻሻ አያጣቸውም። ቆሻሻን በራሳቸው ማስወገድ አይችሉም፣ ቤተሰቦቻቸው ተከታትለው ካልሆነ በስተቀር። ቆሻሻውም አብሯቸው ሊኖር ይችላል፣ የቆሻሻ መቆጣጠሪያ ተደርጎላቸው ማለት ነው። ሸይጣን በብዛት የሚንቀሳቀስበት ወቅት ላይ ቆሻሻን ካገኘ ብዙ ጊዜ ቆሻሻ ስለሆነ ከቆሻሻ ጋር ስለሚገኝ ልጆችን ሊያጠቃ ይችላል። አንደኛው ምክንያት ይሄ ነው። ሁለተኛ ከሸይጣን መጠበቂያውን ዝክር ማለት አይችሉም ልጆች አብዛኛውን ጊዜ ወላጆቻቸው የተከታተሉ ካላሉላቸው በስተቀር። ከዚህ አንፃር ምሽት ላይ በደንብ እስኪጨልም የመግሪብ ወቅት እስኪወጣ ድረስ ህፃናትን ሰብስቦ መያዝ በላጭ ነው። ለአካለ መጠን እስኪደርሱ ድረስ ያሉትን ማለት በዋነኝነት ከታች ያሉትን። በማሽን የታረደ ከሆነ ይቻላል ወይ አይቻልም? ይሄ ከካፍር ስጋ ጋር የተያያዘ ነው። ማሽኑ በራሱ ጊዜ አይደለም የሚያርደው፣ ለማሽኑ የሚያቀብለው፣ ማሽኑን የሚያስተካክለው፣ የሚያበራው፣ የሚያጠፋው ነው የሚታየው ህክሙ ማለት። ማሽኑ የአራጅ እጅ ማለት ነው። ማሽኑ ቢላዋ ማለት ነው። ቢላዋን የያዘው አካል ሙስሊም ነው። ሌላ እንደምንለው ሁሉ ማሽኑን ያበራው ያጠፋው እንስሳውን ለማሽኑ የሰጠው ሰው ይታያል። መስፈርቱን ያሟላ ማረድ የሚፈቀድለት ግለሰብ ከሆነ ሳለሁ የሰጠው ነው በማሽን የታረደው መብላት ይቻላል። ማሽኑን ያበራው ያጠፋው ያስተካከለው እንስሳውን ለማሽኑ ያቀበለው የሱን እርድ መብላት ማይቻል ከሆነ መብላቱ የተከለከለ ይሆናል። ቄራዎች ያረዱ ለሙስሊም ምግብ ቤቶች ይገባል። ይሄ እንዴት ይታያል? ቄራው ላይ የሚያርደው ሙስሊም ከሆነ መስፈርት ያሟላ ከሆነ ይበላል። ቄራው ላይ የሚያርደው መስፈርት ካላሟላ ስጋው የሚበላለትን አራጅ መስፈርት ካላሟላ አይበላም። እንደምንሰማው የሙስሊም አራጅ የሌላ እምነት ተከታይ አራጅ ራሱን የቻለ እንደሆነ ያዩ ሰዎች እንዳሉ እናውቃለን። ዑሙመን እንደዚህ ነገር ተንኪር ውስጥ አንገባ። መሰረቱ ሙስሊሞች በብዛት ባሉበት ሀገር ላይ የሙስሊምን ስጋ ሙስሊም ነው የሚያርደው ከተባለ በቂ ነው። በእርግጠኝነት ተቃራኒውን ካየህ አንተ በግለህ የራስን እርምጃ ልትወስድ ትችላለህ። የካፍር ቤት የተሰራ አሳ ቢስሚላህ ሳይባል ካልተሰራ መብላት ይቻላል ወይ? አሳን ለመብላት ሲሰራ ቢስሚላህ ይባልበት የሚል ሸርጥ የለም። አሳ ቤተኛው ሁኔታ ላይ ይበላል። የማንም እጅ ላይ ቢገኝ ይበላል። ነብዩ ሰለላሁ ዐለይሂ ወሰለም 2 የሞቱ ነገሮች ተፈቅደውልናል ብለው አንዱን አሳ ጠቅሰዋል። ነብዩ ሰለላሁ ዐለይሂ ወሰለም በየትኛውም መልኩ ይሙት አሳን መብላት ይቻላል፣ ጉዳቱ እስካልተረጋገጠ ድረስ፣ ምግቡ እስካልተበከለ ድረስ፣ ሌሎች እንዳትበላው የሚያደርጉ ነገሮች እስከሌሉ ድረስ አሳ በየትኛውም ሐል ላይ መብላቱ ይፈቀዳል። ሲበሉ ቢስሚላህ ማለት የሙስሊም አደብና ስርዓት ነው። ሰውየው ሙስሊም ሆኖ ሚስቱ ካፍር ብትሆንና ርጉዝ እንደሆነች እሱ ባሏ ቢሞት ልጆችን ካፍር ብታደርገው ሰውየው ተጠያቂ ይሆናል ወይ? ሲጀምር የካፍር ማግባት የሚለው ብዙ የሚያነጋግር ነው። በላጩ አለማድረግ ነው ብለናል። እንደው ቁርአን ላይ አህለል ኪታቦች ለእናንተ ተፈቀዱ ስለተባለ እንደው ወደ መጨረሻ ላይ ወመን የክፍር ቢልኢማን ፈቀድ ሐቢጣ ዐመሉ አላህ ተባረከ ወተዓላ በርካታ ህግጋትን ከዚህም አንዱ የአህለል ኪታብ ሴቶችን ማግባት፣ የአህለል ኪታቦችን ስጋ መብላት ከዘረዘረ በኋላ
ومن يكفر بالإيمان فقد حبط عمله ብሏል አላህ። ይሄ ኢማን ነው። አላህ ይፈቀዳል ብሏል። ይፈቀዳል ብዬ ማመን አለብኝ። አይ ብሎ በዚህ የካደ የሱ ኢማን ጠፍቷል ተበላሽቷል ብሏልና ፈራለሁ ብሏል። እንዲህ አይነት ከበድ ያለ መረጃዎች ስላሉ ጠቅለል ያሉ ከዚህ አንፃር አነሳ ነው እንጂ በሩ መዘጋት አለበት። አይሁዲ ያማግባት ነስራኒ ያማግባት የሚያስከተለው ብዙ መዘዝ አለ። ለአንተም ለልጆች ለወደፊት ህይወትህ በሚፋቱበት ጊዜ ልጆች ከማን ጋር ነው የሚያድጉት? አብረውስ እንኳ ቢኖሩ እሷ ሒጃብ አታደርግ፣ ስርዓት ያለው ልብስ አትለብስ፣ የአጅነቢ ስነ ስርዓትን አታቅ፣ አልፎ ተርፎ ሁሉ ተርቢያዋ አንተ ነህ ወንዱ እሷ ናት ወንዱ ሁሉ መለየት እስኪከብድ ድረስ ተርቢያ ላይ ያለፈች ሊሆን ይችላልና እንደው የዳሰስ ነው። በመሰረቱ አህለል ኪታብ ተፈቅዷል። አህለል ኪታብ የተፈቀደበት ምክንያት ራሱን የቻላለው በላጩ ግን አለማድረግ ነው። ዑመር ሁሉ ይሄን ይቃወሙ እንደነበር አንዳንድ ሁኔታዎች ላይ ሙስሊምን ትቶ ካፍር ያገባን ኪታቢያን ያገባን ወንድ በዱላቸው ይመቱ እንደነበረ ገልጸናል። ስለዚህ በላጩ ተመራጩ ማንም አይወቀስበት። ለምን አላገባህም ተብሎ አይወቀስም። በመሰረቱ ግን እንደ እምነት ኪታቢያ የሆነች አይሁዳዊ ነስራኒ የሆነች መስፈርቱን ያሟላችን ሴት ማግባት ይቻላል ብዬ እንደ እምነት አምናለሁ። ግን መስፈርቱን ለማስተካከል ያደክማል። መስፈርቱን ለማሟላት ይሄም መስፈርት ያሟላችን ኪታቢያ ሴት አግኝቶ ማግባት ማለት ነው። ሆኖም ቢሞት ልጁን ካፍር ብታደርገው አይጠየቅም ወይ? ኪታቢያ የሆነችን ሴት መስፈርቱን ካሟላች ማግባት ተፈቅዷል። አህለል ኪታቢያ የሆነችን ሴት ሲያገባ መውለድም ይኖራል ማለት ነው። መውለድም ተፈቅዷል። ማግባቱ ተፈቅዶለት ከዛ በኋላ ሞቶ እሷ ክርስቲያን ብታደርገው ወይም አይሁዲያ ብታደርገው እሱ አይጠየቅም፣ ማግባቱ ስለተፈቀደ ማለት ነው። ሁለት ጊዜ የታረደ በሬ መብላት ይቻላል። ሳይሞት በፊት ደርሶ መቆረጥ ያለበትን አካል ሁለቴም ከዛም በላይ ቢቆርጠው ችግር የለውም ነፍሱ እስካልወጣች ድረስ። ምክንያቱም በተለያየ መልኩ ተጎተው ጣር ላይ ያሉ ተደርሶባቸው የሚታረዱ እንስሳትን መብላት እንደሚቻል ፉቃሃዎች ጠቅሰዋል። አንዲት ላም በሬ ወይም ሌላኛውን በሬ ወግቶት ጣር ላይ ሆኖ ደርሶ ቢያርዱት ከከፍታ ላይ የወደቀን እንስሳ ጣር ላይ ሆኖ ደርሶ ቢያርዱት መብላት ይቻላል። በሬውንም እንደዚሁ የተወሰነ ከቆረጠው በኋላ ሙሉ መቆረጥ ያለበትን አካሉን የቆረጠ መስሎት ትቶት ኋላ ላይ እንዳልቆረጠ አውቆ አግኝቶ ቢቆርጠው ነፍሱ ሳትወጣ ደርሶ ቆረጠው ድረስ ምንም ችግር የለውም። በላጩ ግን እንዲህ አለማድረግ ነው፣ ቀድሞ መጠንቀቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም የእርድን ስነ ስርዓት ሲያስተምሩ አስቀድማችሁ ቢሏችሁን አስተካክሉ ብለዋል። ወልዩሪህ ዘቢሐተሁ የሚያርደውን ያሳርፈው ብለዋል ዐለይሂ ሰላቱ ወሰላም። በመሰረቱ ይሄ አይመከርም። የሚያርድ ሰው ጠንካራ መሆን አለበት። የሚያርዱበት መሳሪያም ብቃት ያለው መሆን አለበት። ቲቪ ላይ ኡስታዞች በመሰል ይቀርባሉ። ሴቶች ቲቪ ማየት ይችላሉ። እንዴት ይታያል? ሴት ልጅ በየትኛው መልኩ በመሰረቱ አጅነቢ ወንድም ማየት አትችልም። ወንድም አጅነቢ ሴትን ማየት አይችልም። ስለዚህ በሁሉም ሁኔታ ላይ ወቁል ሊልሙእሚናቲ የግቡድነ ሚን አብሷሪሂን በቴሌቪዥን ስክሪንም ይሁን በአካልም ይሁን በፎቶም ይሁን ሴት ልጅ አጅነቢ ወንድም ማየት የለባት። ወንድም አጅነቢ ሴትን ማየት የለበት። አይናችሁን ሰበር አድርጉ የሚለው ከወንድ ነው። ወንዱ በየትኛው መልኩ ይመጣ ማለት ነው። هذا الله تعالى أعلم. السلام عليكم ورحمة الله وبركاته.